ከጥቂት ደቂቃዎች በፊት ዣቪ አሎንሶ በዚህ ዓመት ማብቂያ ከባየር ሊቨርኩሰን አሰልጣኝነቱ ራሱን እንደሚያገል በይፋ ተረጋግጧል። እንግዲህ እንደሚታወቀው አምና ከባየር ሊቨርኩሰን ጋር ኢንቪዚብል ሲዝን በማሳለፍ ሻምፒዮን እንዲሆኑ ትልቁ ሚና ተጫውቷል። ከዛ ውጭ እንግዲህ ለሶስት ዋንጫዎች እየተጫወተ የነበረ ቡድን መስርቶ በኤሮፓ ሊግ በአትላንታ ዋንጫው ላይ እስከተሸነፈበት ጨዋታ ድረስ ዓመቱን ሙሉ በሌሎች ውድድሮች ምንም ሽንፈት ሳያስተናግድ ነው እዛ መድረስ የቻለው። እንግዲህ ዘንድሮም በሊጉ ሁለተኛ ሆኖ እንዲጨርሱ ትልቁን አስተዋጽኦ እየተወጣ ይገኛል። ነገር ግን ያው ወደ ቀድሞ ወደተጫወተበት ክለብ ሪያል ማድሪድ አሰልጣኝነት ጥሪ ከተደረገለት በኋላ ይህንን ድል ማንም እንደማይተው ይታወቃልና ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ ለመሆን ከተስማሙ በኋላ የእሳቸውን ቦታ ማን ይሸፍኗል የተባለ ነበር። አሁን ኦልሞስት ዣቪ አሎንሶ እንደሚሸፍነው እየተረጋገጠ ይመስላል። ያው ዛሬ በይፋ ከሊቨርኩሰን ጋር መለያየቱን አሳውቋል። ከዛ ባለፈ እንግዲህ በቀጣይ ደግሞ የማድሪድን ኮንትራት እንደሚፈርም በቅርቡ የሚረጋገጥ ይሆናል ማለት ነው። የካርሊቶ ተተኪ ሆኖ ወደ በርናባው በተጫዋችነት ወደ ደመቀበት በርናባው በአሰልጣኝነት የሚሄድ ይሆናል። ይሄ ወጣት አሰልጣኝ በቀጣይ ዓመት ከሪያል ማድሪድ ጋር ምን አይነት ቲም እንደሚሰራም ለማየት አጓጊ ይሆናል ማለት ነው።